በኢትዮ ኤርትራ ጉዳይ አዲስ አበባ ላይ ሊመከር ነው። አደራዳሪው ወደ አዲስ አበባ እየመጡ ነው። የኢትዮጵያ ኤርትራ ውጥረት ባየለበት በአዲስ አበባ የተያዘው ቀጠሮ ልዩ ትኩረት ስቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በዚህ ሳምንት ወደ አዲስ አበባ ሊያቀኑ ቀጠሮ መያዛቸውን ከተባበሩት መንግስታት ድርጅት የተገኘው መረጃ ያመለክታል። የዋና ጸሐፊው ጉዞ በአፍሪካ ህብረት ጉባኤ ለመታደም መሆኑም ነው የተመላከተው። አንቶኒዮ ጉቴሬስ ወደ አዲስ አበባ የሚመጡት በኢትዮ ኤርትራ እንዲሁም በሰሜን ኢትዮጵያ ውጥረቱ ባየለበት ወቅት ነው። እርሳቸው የሚመሩት የተባበሩት መንግስታት ድርጅት በፕሪቶሪያው ስምምነት ከነበረ የታዛቢነት ሚናው ባለፈ በሰሜን ኢትዮጵያ እንዲሁም በኢትዮ ኤርትራ ጉዳዮችን በቅርበት በመከታተል የማሳሰቢያ መግለጫዎችን ሲያጋራ መቆየቱ የሚታወቅ ነው። ከሳምንት በፊት አንቶኒዮ ጉቴሬስ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው ገልጸው ነበር። ጉቴሬስ ሁሉም ወገኖች አደብ እንዲገዙ፣ ልዩነቶቻቸውን በሰላማዊ ውይይትና መተማመን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ ማቅረባቸው የሚታወስ ነው። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊው ከጎርጎሮሳውያኑ 2022 ወደ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነ አሳስበዋል። ከዚህ መግለጫ አስቀድሞ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ማድረጋቸው አይዘነጋም። ጉቴሬስ ይህን ጥሪ ያደረጉት የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው ስቲፋኒ ዱጃሪክ በኩል ባወጡት መግለጫ ነው። ጉቴሬስ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረው አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት ማስጠንቀቂያ ሰጥተውም እንደነበር የሚታወስ ነው። አሁን ላይ ኢትዮጵያ ኤርትራን በድንበር ጉዳይ ብርቱ ክስ ባቀረበችበትና ኤርትራም ከባድ ማሳሰቢያ በሰጠችበት ውጥረቱ ከመቼውም ጊዜ ባየለበት ጉዳዩን በቅርበት የሚከታተሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ወደ አዲስ አበባ የሚያደርጉትን ጉዞ ልዩ ትኩረት ስቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በዚህ ሳምንት አዲስ አበባን እንደሚጎበኙ የተገለጸ ሲሆን ጉቴሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ ተመልክቷል። ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ። በዚህ ጉብኝታቸው ከኢትዮጵያ መሪዎች ጋር እንደሚወያዩ የተመላከተ ሲሆን በዋናነትም ስለ ተባባሱ የኢትዮ ኤርትራ ውጥረት ይነጋገራሉ ተብሏል። ይህ በእንዲህ እንዳለ የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ይታወሳል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። በተመሳሳይ ባለፈው ቅዳሜ እንዲሁ የተጻፈ ሌላ የክስ ደብዳቤ ኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ከሱ የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። በውዝግቡ መሃል የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ የአዲስ አበባው ጉዞ ልዩ ትኩረት ስቧል።